ልዑለ ባህሪ ቅዱሰ ባህሪ ሕያው ባህሪ የሆነው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን መምህረት ኪዳነ ምሕረት የድኅነታችን ምክንያት እርሷም ራሷም ልጇ ባከበረት ዕለት ባከበረላት መጠን ለእርሷም ክብር ምስጋና ይድረሳት። ለቅዱሳን ባለሟሎቹ ለቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸው እንደየመጠናቸው እንደየሞገሳቸው ክብርና ሞገስ ይድረሳቸው። ክቡር አባታችን ርዕሰ ደብር ኃይለ ማርያም የዚህ ታላቅ ደብር አስተዳዳሪ፣ ክቡር አባታችን ቀሲስ ተካልኝ፣ በግራም በቀኝም ለአገልግሎት ለተልእኮ ምስጢር የምትፋጠኑ ወንድሞቼ ዲያቆናት፣ እንዲሁም በደብራችን ውስጥ ለአገልግሎት እንዲህ የምንሳሳላቸው በፊቱ ቁመው በፊቱ ተገኝተው ሲያገለግሉ በብላቴንነት ሕይወታቸውን ለእግዚአብሔር የሰጡ እህቶቻችን ዝማሬ መላእክትን ያሰማልን፣ ሕፃናቱን በእነሱ ግርም ይተካልን፣ የሁላችን ልጆች ከክፉ ከምናየው ከምንሰማው ሁሉ ይሰውርልን። ክቡራን አባቶቼ እና እናቶቼ፣ ወንድሞቼ እና እህቶቼ በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን ይችን ዕለት ይችን ሰዓት ባለን ዕድሜ ላይ ጨምሮልን በፊቱ እንድንቆም የረዳን የደገፈን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ መጠን የምንማማርበት የትምህርታችን ርዕስ የሚሆነው መዝሙር 49 ቁጥር 2 ላይ ያለውን ኃይለ ቃል መነሻ በማድረግ እንማማራለን። እግዚአብሔር ያስተምረናል፣ እግዚአብሔር ይገስጸናል፣ እግዚአብሔር መልእክቱን በእኛ ላይ ያስተላልፋል። ለእኛ ብለን እንድንሰማ አምላከ ቅዱሳን ይርዳል። እኔ የምናገርበትን መልካም አንደበት እናንተ የምትሰሙበትን ሰሚ ጆሮ አስተዋይ ልቡና ለሁላችን ያድረን። መዝሙር 49 ቁጥር 42 ላይ ቁጥር 2 ላይ ቅድም እንደተነገረው ወይም እንደሰማችሁት አብራችሁ እንዳዜማችሁት እግዚአብሔርሰ ገሃደ ይመጽእ፣ እግዚአብሔር ተገልጦ ወይም ደግሞ እግዚአብሔር በግልጥ ይመጣል የሚል ቃል ነው። ይቺ ቃል አስፈሪ ቃል ናት። ይቺ ቃል ነገስታት አትል፣ አዋቂ አትል፣ ባለሀብት አትል፣ ድሃ አትል፣ ሁሉንም የሰው ልጅ ፍርድን የምትሰጥ ቃል ስለሆነች ለእኛ ብለን እንድንሰማ አምላከ ቅዱሳን ሁላችን ይርዳን። ነቢየ እግዚአብሔር ቅዱስ ዳዊት ከክርስቶስ ልደት በፊት ይህንን ቃል ተንቢቶ ይህንን ቃል እግዚአብሔር ገልጾለት እግዚአብሔር ዓለሙን ካዳነ በኋላ ተመልሶ በሚመጣበት ሰዓት በፊቱ ምን እያደረገ እንደሚመጣ ምን አስከትሎ እንደሚመጣ መጥቶስ ምን እንደሚያደርግ አስቀምጦልናል። በዚህ ምስጢር ውስጥ ይሄ ቃል ነቢያት በየትንቢታቸው በየዘመናቸው ተናግረዋል። በእያንዳንዳቸው ነቢያት ብናይ እንደየስጦታቸው እንደየትንቢታቸው ተናግረዋል። ወደፊት እናየዋለን። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔርሰ ገሃደ ይመጽእ፣ እግዚአብሔር አሁን በግልጥ ይመጣል። በግልጥ ሲመጣ አምላካችን ዝም አይልም ነው የሚለው። ዝም አይልም። ቀድሞ የመጣው ሊያድን፣ የተሰበሩትን ሊጠግን፣ የወደቁትን ሊያነሳ፣ የራቆቱን ሊያቀርብ፣ የታሰሩትን ሊፈታ፣ በኃጢአት የጎበጡትን ሊያቀና፣ ያዘኑትን ሊያጽናና፣ ሙታንን ሊያስነሳ፣ በግዞት ዓለም የነበረውን ሊፈታ፣
በመከራ ዓለም የነበረውን ነፃ ሊያወጣ በሰማይም በምድርም የነበረውን መከራ ሊያስወግድ ጨለማውን ሊገፍ ክብሩን ሊያወርሰን መጥቷል። የመጣበትንም አድርጓል። መከራ ተቀብሎ ያለ መከራው፣ ስቃይ ተቀብሎ ያለ ስቃዩ፣ መቸንከርን፣ መገፋትን፣ መገረፍን፣ መውደቅን፣ መነሳትን ሁሉን ነገር አሳይቶን ያን የጨለማ ዓለም 5500 ዘመን ተግዘንበት የነበረውን ክፉ ዘመን አስወግዶ በነፃነት ከሱ ጋር አብረን እንድንዘምር እንድናመሰግን በቅዳሴው በፊቱ በቤተ መቅደሱ ቁመን እግዚአብሔር እንድናመሰግን አድርጎናል። ክብር ምስጋና ለአምላካችን ይሁን። ከዚህ በኋላ የሚመጣው ግን ይህን ሊያደርግ አይደለም። ያን የከፈለልንን ዋጋ መልሶ ሊከፍል አይደለም። የከፈለልንን ዋጋ ሊጠይቅ ብቻ ነው የሚመጣው። በከፈለልን ልክ ሊከፍለን አይደለም የሚመጣው። የከፈለልንን ዋጋ፣ ያደረገልንን ዋጋ፣ የተከፈለውንን ክፍያ ደሞዝ አድርጎ የሚቀበል ሳይሆን የሚፈርድ ነው። ሊፈርድ ነው የሚመጣው። የእግዚአብሔር ልጆች አሁን የሚመጣው በእያንዳንዳችን እንደ ስራችን የሰራነውን ስራ በግልጥ ይመጣል ተብሏል። ሲመጣ ሸፍኖ አይደለም የሚመጣው፣ ግልጥ ነው የሚመጣው። አምላካችንም ሲመጣ ዝም አይልም ነው የሚለው፣ እያረምም ነው የሚለው። ዝም አይልም፣ በግልጥ ይመጣል። ሲመጣም በፊቱ ምን ይነዳናል? ንገሩኝ እስቲ። የሚያቃጥል እሳት እያንቦገቦገ በቅዱሳን መላእክት ታጅቦ ነው የሚመጣው። ቅዱሳን መላእክት በዚህ እሳት ሜንዶ ይዘው በግራም ይዘው በፊትም ይዘው በፊት በኋላው ይዘው ነው የሚመጡት። የሚነድ እሳት፣ ነጎድጓድ፣ መባረቅት ሁሉ የሚታዘዙለት አምላክ ወይትከወስ ኃይለ ሰማይ የሰማይ ንጹሕታ ሁሉ እርጋታ የማይፈጥርበት የሚናወጽበት ነው ክርስቶስ ሲመጣ። ምድር ሁሉ ሰማይ ሁሉ አይችሉትም። እግዚአብሔር ሲመጣ በግልጥ ሲመጣ ተረጋግታችሁ በፍጥረት አንደበት በፍጥረት ሕይወት በስነ ፍጥረት ሕይወት ኑሩ ያላቸው ምድር ያላትን ምድር ማትችለው ሰማይም አይችሉትም። እንደየስራቸው እንደየሰጣቸው ክብር ኑረዋል። እሱ ሲመጣ ግን እናወጻሉ። የመጨረሻቸው ስለሆነ ፍጻሜያቸው ስለሆነ የእግዚአብሔር ልጅ ታዲያ የሰው ልጅ ምን ይዞ ነው የሚቀርበው? አቤት የዛን ጊዜ አይደል ያለው አሁን ሲሉት የነበረው መዝሙር ያን እኮ ነው። አቤቱ ምን ይዘን እንቀርብ ይሆን ብለን አስበን ይሆን? መሮጥ 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 እንደ ሮጥን ልንጠራ እኮ ነው የእግዚአብሔር ልጆች። የተረጋጋ ሕይወት ሳንኖር እኮ ልንጠራ እኮ ነው። ከዛ የመከራ ዓለም ከዛ የጨለማ ዓለም አውጥቶን የሰላም እንቅልፍ የሰላም ሕይወት ከእግዚአብሔር ጋር እንድንኖር ካደረገን በኋላ አሁንም የባከነ ሕይወት ይዘን የምንጓዝ የምንኖራለን። የእግዚአብሔር ልጆች እግዚአብሔር የተረጋጋ ልብ ለሁላችን ያድለን። እግዚአብሔር በሚመጣበት ሰዓት እንደየስራችን የሚከፍልበትን ዋጋ ይዘን ለመቆየት ያብቃል። መጽሐፍ ይሄን ነው የሚለው። ዝም አይልም፣ በግልጥ ይላል። ሊናገር ነው፣ ዋጋ ሊሰጥ እንደየስራችን ሊከፍል። በፊቱ እሳት ይነዳል። እዛ እሳት ፊት ማን ነው የሚቆመው? እዛ እሳት ፊት ምን ስራ ነው የሚያቆመን? የሚነድ እሳት አለ እኮ ፊቱ ላይ። ምን ስራ ምን ምግባር የሚያቆም ከእሳት መሃል አይደለም። ከእሳት መሃል በሰራዊት ከታጀበ ንጉሥ ፊት መቆም ያስፈራል። የእግዚአብሔር ልጆች ከምድራዊ ንጉሥ 2-3 ጋሻ ጃግሪ ካለው ወታደር ዙፋን ፊት መቆም ያስፈራል። እንኳን ከእግዚአብሔር ፊት ከሚነድ እሳት ፊት ከሚንቦገቦግ እሳት ፊት ከፍርድ እሳት ፊት ማንም ይቆመው?
እግዚአብሔር በትክክል እንድንቆም አምላከ ቅዱሳን ይርዳል። በስራችን እንድንቆም ሳንፈራ፣ ሳንደነግጥ፣ ሳንርድ የፈጠረን ንጉሳችን ነው ብለን አምልከነው እንድንቆም አምላከ ቅዱሳን ይርዳን። የእግዚአብሔር ልጆች ነቢየ እግዚአብሔር ቅዱስ ዳዊት ይሄን ያለው በዙሪያው አውሎ አለ ይላል። አውሎ ነፋስ አለ ይላል። በዙሪያው ምድሪቱን የሚዳምጥ ምድሯን የሚያስተካክል የጎበጠውን ዓለም የሚያስተካክል ነፋስ አለ በዙሪያውም ይላል። መዝሙሩን ሙላውን ብታነቡት መዝሙር 49 አንቡት። የእግዚአብሔር ልጆች እግዚአብሔር ሲመጣ ምን ማድረግ እንዳለ ምን እንደሚደረግ ይነግረናል። እግዚአብሔር ሲመጣ በግልጥ ስለሚመጣ እንዲህ ይላል። ይሄን ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ብሎ ገልጦታል። ነቢየ እግዚአብሔር ቅዱስ ኤርምያስ ሲገልጠው ደግሞ ለሰው እኔ እግዚአብሔር ይላል ለሰው ሁሉ እንደ ሥራውና እንደ ምግባሩ የምከፍለው እኔ ነኝ። እንደ ሥራውና እንደ ምግባሩ የምከፍለው እኔ ነኝ ይላል በነቢየ እግዚአብሔር ቅዱስ ኤርምያስ ምዕራፍ 17 ቁጥር 10 ላይ ያነቡት የእግዚአብሔር ልጆች። እንደ ሥራው የምከፍለው እኔ ነኝ። የሚከፈለን ደሞዝ አለ። የሚከፈለን ምግባራችን የሚከፈል መሆኑን እንድናውቀው የእግዚአብሔር ልጆች። ተሸፍኖ የሚገቡበት አይደለም። ተደብቆ የሚገባበት ከፊቱ የሚቆምበት አይደለም። የሚደብቅ አይደለም። ያ ሰዓት የሚሸፍን አይደለም። ከፊቱ ያለው ሰዓት ይሄን አልፎ የሚሄድ ምግባር ያስፈልጋል። ይሄን አልፎ የሚያልፍ ከእግዚአብሔር ፊት ከእሳቱ መሃል በእምነት እሳቱን የሚያልፍ እምነት ያስፈልጋል። ስራ ያስፈልጋል። ምግባር ያስፈልጋል። ፍቅር ያስፈልጋል። አንድነት ያስፈልጋል። የእግዚአብሔር ልጆች የሚነድ እሳት አለ። የምድራዊ እሳት ተውት። የእግዚአብሔር ልጆች ይሄ ሁሉ ያልፋል። መጽሐፉ የሚነግረን ይሄን ነው። ነቢየ እግዚአብሔር ቅዱስ ኤርምያስም እንደየሥራውና እንደየምግባሩ የምከፍለው ኩላሊትንም የምመረምር እኔ ነኝ ይላል። ኤርምያስ ትንቢተ ኤርምያስ ምዕራፍ 17 ከቁጥር 10 ላይ ጀምሮ ስታነቡት ነቢየ እግዚአብሔር ቅዱስ ኢሳይያስም ደግሞ ተናግሮታል። ትንቢተ ኢሳይያስ ምዕራፍ 13 ከቁጥር 17 ከቁጥር 7 ይቅርታ ከቁጥር 6 የእግዚአብሔር ቀን ቀንዋንና አልቅሱ ሁሉን ከሚችል አምላክ ዘንድ እንደሚመጣ ጥፋት ይመጣል። ስለዚህ እጅ ሁሉ ትዝላለች፣ የሰው ሁሉ ልብ ይቀልጣል፣ ይደነግጣሉ፣ ምጥና ሕማም ይይዛቸዋል። እንደምትወልድ እሴትም ያምጣሉ፣ አንዱም በሌላው ይደነቃል፣ ፊታቸውም የነበልባል ፊት ነው ይላል። አያችሁት? ክንዳችንም ይዝላል፣ ሩጫውም ይቆማል፣ ጉልበቱም ይደክማል፣ ኃይሉም ይደክማል። እንደምትወልድ እናቶቻችን አካልን በአካል ተሸክመው ሲወልዱ ያለውን መከራ ታውቁታላችሁ። ያን መከራ ተሸክመው ባሳደጉ ልጆች እንደገና የሚያዝኑ እናቶችም አሉ። እግዚአብሔር ከእንዲህ ያለ ይሰውራል። እንደነዚህ ተተክተው ዝማሬ እንደነዚህ ተተክተው እግዚአብሔርን አክብረው እናት አባታቸውን የሚያስደስቱ ያደርግልን። የእግዚአብሔር ልጆቻችንን ይመልስልን። በፈተና ውስጥ ያሉትን ሁሉ ቸርነቱ የማያልቅበት ነውና አያችሁት? እንደሚወልዱ እናቶች ምጥ ይዛቸዋል። ከዛ ከእሳቱ ከነበልባሉ ፊት ሲቆሙ እያንዳንዳችን ከእግዚአብሔር ፊት ስንቆም ምጥ እንደተያዘች እናት እንደምትጨነቅ እናት ከአካሏ አንስቶ ከእግር ጥፍሯ እስከ ራስ ፀጉሯ ድረስ እንደምትጨነቅ እናት ያኔ በስራችን በምግባራችን እንጨነቃለን።
አላያችሁትም? ነው የተባለውን ባለጸጋ ሞት የማይመጣ መስሎት ከምድር እስከ ሰማይ ሁሉን ጨብጦ በሀብት በንብረት በንጉስነት ዙፋን ላይ ተቀምጦ ሰረገላ ላይ ተቀምጦ የሚበላውን እያማረጠ የሚጠጣውን እያማረጠ ድሃዎችን ከታች ከሱ ሰገነት በታች ጥሎ ቁስለኛ እንኳን በአካል የደከመ እንኳን አካሉን የጨረሰ እንኳን የኔ አካል ነው ብሎ የማያስብ ባለጸጋ የሆነውን አላያችሁም? በሉቃስ ወንጌል ምዕራፍ 16 ቁጥር 19 ጀምሮ ስታነቡት አልዓዛር ቤት ወድቆ ቀና ብሎ አላየው። የሚወድቀውን አጥንት እጁን የታጠበበትን ያፈሱበት ነበር። አይ ባለጸግነት! ያ ሁሉ አለፈ፣ ሞት መጣ፣ እሰገነቱ ወጣ። መጽሐፍ ቅዱስ የሚነግረን ይሄን ነው። ነብዩ እግዚአብሔር ቅዱስ ዳዊት መዝሙር 48 ቁጥር 17 ላይ ምን ይላል? በሞተ ጊዜ ምንም ነገር አይወስድም ማለት። እስቲ ተናገሩ ይሄን ቃል። ምንም ነገር አይወስድም ማለት። ተመልከቱ። ዝናው ሁሉ አብሮት አይሄድም ማለት። ምኑ? ዝናው ሁሉ አብሮት አይሄድም። መዝሙር ላይ ያነቡት 48 ቁጥር 17 ላይ ይሄ ባለጸጋ ነበር ብሎ መጽሐፉ ይገልጸዋል እንጂ አልነበረም። የልብ ድሃ ነበር። የሃይማኖት ድሃ ነበር። የማዘን ድሃ ነበር። የርራዬ ድሃ ነበር። ያለ መስጠት የንፉግነት አባዜ የተጠናወተው ነበር። ባለጸጋ ነበር ብሎ ወንጌሉ ገለጸው። ስራውን ለመግለጽ ነው። ምግባሩ ግን በመጽሐፍ ቅዱስ አሳዛኝ ምግባር የነበረው ሰው ነው። ይሄ ባለጸጋ መጨረሻው አላማረም፣ ሞተ። እሰገነቱም ወረደ፣ በሰኔል ተጠቀለለ። ያ የወርቅ ዙፋን ሁሉ ቀረ፣ ባዶ ሆነ። ሞት አይቀርም። ወደ እግዚአብሔር ዙፋን ወደ እግዚአብሔር ፊት በሚቀርብ ጊዜ የመከራ በር አለ፣ ዘበኛ አለው። በሱራፊ መልአክ በእሳት ሰረገላ በእሳት ሰይፍ የሚጠበቅ በር አለ። የእግዚአብሔር በር ዘጉ ብሎ የሚገባበት አይደለም። በምግባር በስነ ምግባር በጾም በጸሎት በቅዱስ ሥጋው በክቡር ደሙ ከብሮ የሚገባበት ነው፣ ዘሎ የሚገባበት አይደለም። የእግዚአብሔር ልጆች እውነቱን ነው የምንነግራችሁ። እውነቱን ነው የምንነግራችሁ። ስሙን ዳኑ፣ ተመለሱ። እግዚአብሔር ነው የሚናገረው። ታዲያ ዳዊት ይሄን ቃል ሲያስቀምጥ የባለጸጎችን ባዷቸውን መሄዳቸውን ያስቀምጣል። ዛሬ ሲባንን የሚያድር ባለጸጋ ታዩት ከሆነ በየሀብቱ አንዱ ጎደለ እንቅልፍ የለው፣ ሳይበላው ነው የሚሄደው። መጽሐፍ ቅዱስ እንደተናገረው እያየው ይሞታል። ይሄ ባለጸጋም ይሆን የደረሰው አልዓዛር ደጃፍ፣ እሱም ከሰረገላው ወረደ። ሁሉ ነገር አለቀ። ወደ እግዚአብሔር በር በሚቀርብ ጊዜ ግን ያማርጥበት የነበረ ጉሮሮ ደረቀ። ነብዩ እግዚአብሔር ቅዱስ ዳዊት ወየብሰ ከመገላይሌ ወጠጋ ልሳኔ በጉሬ ዋውረድ ከኒ ውስተ መሬተ ሞት አይደል ያለ ነብዩ እግዚአብሔር ቅዱስ ዳዊት። አንተ የሰጠኸኝ ጉሮሮ ደረቀ፣ የሰጠኸኝም አካል ሸክላ ሆነ። ይሄን ሸክላ የማልጠቅም መሆኔን አይተህ ወደ ምድር አወረድከኝ። የማይጠቅም ዕቃ ነው። ሰው ከሞተ በኋላ ወደ ምድር መውረድ ነውና አንተ ማወረድከኝ አለ ነብዩ እግዚአብሔር ቅዱስ ዳዊት። ወረደ። የባለጸጋ ከእግዚአብሔር ፊት ሲቀርብ ግን የሚይዘው የሚሰጠው መልስ ስላጣ እባካችሁ ከቀደሙ አባቶች እና አብርሃምን እና ይስሐቅና ያዕቆብን ጥሩልኝ። ምን ያደርጉልሃል? ይመለስለታል። ምን ይሰራልሃል? ተመልከቱ የእግዚአብሔር ልጆች ምን ይሰሩልሃል? እባካችሁ ከነሱ መካከል ቀደም ሲል አልዓዛር የሚባል አለ፣ አልዓዛርን ላኩልኝ፣ ጉሮሮዬን ያረጥብልኝ፣ የትንሽ ደረቅ ጥርኝ ውሃ ቢሰጠኝ። ቀድሞ ያላረከውን ማን ይሰጥሃል? እንግዲህ መጽሐፉ ነው የሚለው። ማን ይሰጥሃል? ዛሬ
በዚያም ባይሆን ብዙ ባይሰጠኝ ጣቱን ነክሮ ያርሰኝ። እንዴት ብሎ አይሆንማ። አንተ ያልሰራውን ማን ሊሰራልህ ነው? ይሄን ሁሉ ስቃይ ያየው በምድራዊ ህይወቱ ተሸፋፍኖ የነበረበት ህይወት ነው። ለዘላለም እኖርበት ያለው ህይወት ነው። ለእግዚአብሔርም ለሰውም ሳይገዛ የሄደ ሰው ነው። የእግዚአብሔር ልጆች ይህ ባለጸጋ አላዛርን ጥሩልኝ እያለ ፈለፈ። አይ የለም አንተና አላዛርና አብርሃምን የማያገናኝ ምን አለ አለው? ታላቅ ገደል አለ። ምን ታላቅ ገደል? ምኑ ነው ገደል የተባለው? የተቆፈረ ወይም የታረሰ ገደል አይደለም። ምግባሩ ነው፣ ሃይማኖቱ ነው የማያገናኘው ከነሱ ጋር። እንዴት ብሎ አላዛር በቁስል እየነደደ አምላኩን የሚያመሰግን ነው፣ እየበላ እየጠጣ አምላኩን የረሳ እንዴት ብሎ ይገናኛል? አይገናኝም። ገደል የሆነበት ይሄ ነው። ዛሬ በድሃዎች ላይ ሹሞን ድሃዎችን የማናይ ባለጸጎች አለን። የእግዚአብሔር ልጆች ዛሬ እግዚአብሔር ብዙ ነገር አድርጎልን አስራት አውጡ ስንባል የምንጨነቅ ብዙዎች አለን። ዛሬ እግዚአብሔር በጤናችን ሙሉ አድርጎልን ሁለመናችሁ ለእግዚአብሔር ስጡ ስንባል ጊዜ የምንቀጥራለን። ነገ ተይዘህ ትመጣለህ። ምንም ጥርጥር የለም። እጅግር ታስረ ይመጣል። ምንም ጥርጥር የሌለው የእግዚአብሔር ልጆች በንስሐ ለመቅረብ ያብቃል። ጊዜ በፍጹም ይሄው መጽሐፉም ይነግረን እኮ የለም። ይሄ የምንቀጥርለት ጊዜ እኮ ያልፋል። አሁን ሊመጣ እኮ ነው። እግዚአብሔር ሊመጣ ነው። ዛሬ ምን ቀን ነው? ንገረኝ እስቲ። ምን የምን ደብረ ዘይት ንገሩት። ሌላኛው ትርጉሙ ምንድነው? ምንድነው የሚባለው? ምጽአት እኮ ነው የሚባለው። የመጨረሻው ህልፈተ ዓለም ማለት ነው። ደብረ ዘይትማ ቃሉ ተራራው ነው። ጌታ የተገኘበት ተራራ ነው። ሐዋርያትን ሊያስተምር የተገለጠበት ተራራ ነው። ዕለቱ ምጽአት ነው የሚባለው። ይችን ምጽአት የምጽአት ቀን እግዚአብሔር ለፍርድ የሚመጣባት ዕለት ናት። ታላቁ የእግዚአብሔር ቀን የሚባለው ይሄ ነው። የፍርድ ቀን እግዚአብሔር የሚመጣበት ይሄ ነው። ይሄን ዓለም እንደ ብራና ጠቅልሎ መልሶ በፈጠረው ልክ እግዚአብሔር በፊቱ የሚያስቀምጥበት ነው። የእያንዳንዳችን ከልጅነት እስከ እውቀት ያስቀምጥናት የሰራናት ምግባራችን በእግዚአብሔር ፊት የሚነበብበት ቀን ነው። ሲያነብ ምን ይሆን የሚነበብ ስራችን ብለን እንድናይ አምላከ ቅዱሳን ይርዳን። ይህንን ቃል ነቢየ እግዚአብሔር ቅዱስ ኢሳይያስ ቅድም እንደተናገረው ነቢየ እግዚአብሔር ቅዱስ ዳንኤልም በመጽሐፉ ተናግሯል። ምዕራፍ 12 ላይ ቁጥር 1 ጀምሮ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ካለ በኋላ ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። የምን ዘመን? ሕዝብ ከተፈጠረ ዓለም ከተፈጠረ ጀምሮ ያልነበረ የመከራ ዘመን ይሆናል። የመጨረሻዋን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል በሚል ስም በምድርም ትቢያ ውስጥ ካንቀላፍቱ ብዙዎች ይነቃሉ። አዎ እነ ሙሴ ሙተዋል፣ እነ አብርሃም ሙተዋል። ሞት አረፍተ ዘመን ገትቷቸዋል። እነ ኤልያስ እስከ ስጋቸው አርገዋል። እነ እዝራ እስከ ስጋቸው አርገዋል። እነ ሄኖክ እስከ ስጋቸው አርገዋል። እነዚህም ወደዚህ ምድር ይመጣሉ። የሞቱትም ይነቃሉ፣ እነ ሙሴም ይመጣሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶችም ወደ እረፍትና ወደ ዘላለም ጉስቁልና። አያችሁ? ወደ ምን አለ? እኩሌቶቹ ወደ ዘላለም ምን ንገሩኝ እንጂ እረፍት ወደ ሆነው ወደ ዘላለም ሕይወት፣ እኩሌቶቹ ደግሞ ወደ ዘላለም እረፍት ወደ ሌለው ጉስቁልና። ይህ እኮ አለ። የእግዚአብሔር ልጆች ይህን አይተነው እናውቃለን። አለ መሆኑን ዝም ብለን በድምፅ ነው አይደለ ስንሰማኝ ነበር። እግዚአብሔር መቼም ይህን ፍርድ ያመጣም። ይኸው እዚህ ላይ ተጽፏል እኮ አይታበል፣ አይሻር፣
ይሄ እኮ የተጻፈ ነው። አባት ቢናገረው ካህን ቢናገረው በዚህ ዘመን አንዱ ቢናገረው ስቶ ይሆናል ሊባል ይችላል። የእግዚአብሔር ልጆች ያስፈራራ ይሆናል ብላችሁ ሊሆን ይችላል። ይሄን ማን የጻፈው? ማን ያጻፈው? ማን ያጻፈው? እግዚአብሔር ያጻፈው። እንዴት ይዋሻል? እንዴት ይቀለዳል? የለም። እኩሌቶቹ ወደ ዘላለም ሕይወት ወደ ዘላለም እረፍት ወዳለበት ሲገቡ፣ ሌሎቹ ደግሞ እረፍት ወደሌለበት ጉስቁልና ወደዚህ እንዳይወስደን አምላከ ቅዱሳን ለሁላችን ይርዳል። ፍቅራትን እንዳንሄድ፣ መለያየትን ይዘን እንዳንሄድ፣ እግዚአብሔር ያለየንን አንድ ያደረገን አምላካችን ተለያይተን እንዳንጠፋ አምላከ ቅዱሳን ይርዳን። የእግዚአብሔር ልጆች ነቢየ እግዚአብሔር ዳንኤል ይሄን የተናገረው ነቢየ እግዚአብሔር ሚክያስ ቀጥሎ እንደው ከተነገረው ለመግለጽ ብዬ ነው እያንዳንዷና ነቢየ እግዚአብሔር ኢዩኤል ትንቢተ ኢዩኤል ምዕራፍ 6 ቁጥር 9 የእግዚአብሔር ድምፅ ከተማይቱን ይጠራታል ይላል። ስምህን መፍራት ጥበብ ነው፣ የመቅሰፍትን በትር እርሱንም ያዘጋጅ ማን እንደሆነ ስሙ። በውኑ በኃጢአተኛ ቤት የኃጢአት መዝገብ የተጸየፈ። አያችሁት? ከባድ ቃል ነው። ውሸተኛ መስፈሪያ ገና ያለ አይሁን። በአባይ ሚዛንና ከከረጢት ባለበት ተንኮል መመዘኛ ንጹሕ እሆናለሁን? እግዚአብሔር ከተማይቱን ይጠራታል አለ። እኛ የምንኖርባትን ዓለም የሚኖርባትን ምድሪቱን ይጠራታል። ያኔ አባይ ሚዛን በሚመጣ ጊዜ በውኑ በምድር የሰራ ነው ተንኮሉንም ውሸቱንም ሐሰቱንም ክፋቱንም ሁሉ ሲመዘን አባይ ይሆናልን ይላል። ማን ነው የሚመዝነው? ንገሩኝ እስቲ፣ ማን ነው የሚመዝነው? ምናልባት አንድ ሰው ቁሞ መዝን ተብሎ ሊመዝን ይችላል። ይሄኛው ወገኔ ነው፣ ይሄ ወንድሜ ነው፣ ይሄን አውቀዋለሁ ብሎ የሚመዝን ሰው እንዳይመስላችሁ ቅዱስ ሚካኤል የለም። በመላእክት ዓለም መዝኖ ቁጭ ነው። የየስራችን የየምግባራችን በሕይወት ዘመን የተሸከምነው መዝኖ ቁጭ ያደርግለታል። ያኔ ነው በመጽሐፉ እንደገለጸው በማቴዎስ ወንጌል ምዕራፍ 25 ቁጥር 32 ጀምሮ ስታነቡ የእያንዳንዳችንን ስራችን እዛ እናገኘዋለን። 25 ቁጥር 31 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ይሄ ነው ኑ አቡየ ቡሩካኑ ትረሱ መንግስተ ሰማያት ዘድሉ ለክሙ ቅድመ ይትፈጠር ዓለም ሳይፈጠር ወዳዘጋጀውላችሁ ኑ። እናንተ የአባቴ ቡሩካን ወዳጆቹን ኑ። በስራችሁ በምግባራችሁ ኮርታችኋል፣ በሃይማኖታችሁ ጸንታችኋል፣ በትእዛዜ ጸንታችኋል፣ በሕጌ ጸንታችኋል፣ ባልኳችሁ ሁሉ ቁማችኋልና ኑ መንግስቴን ውረሱ፣ ክብሬን ውረሱ፣ ከኔ ጋር ኑሩ ብሎ በቀኙ ያሉትን በጎቹን ይጠራቸዋል። እኔና እናንተን ሁላችንም ይጥራን። የእግዚአብሔር ልጆች ጊዜያችንን በከንቱ የምናሳልፍበትን እንዳይቆጥርብን አምላከ ቅዱሳን ሁላችንን ይርዳን። በቀኙ የወዳጆቹን እንዲህ ብሎ ይጠራቸዋል። ከጠራ በኋላ የሚጠይቃቸው አለ። ግን ጠርቶ በቀኙ ካቆመ በኋላ ኑ ብሎ ካከበራቸው በኋላ የሚጠይቃቸው አለ። ረህኩ አብላዕክሙኒ ተርቤ ነበር አበላችሁኝን፣ ጸማይኩ አስተይክሙኒ
ተጠምቼ ነበረ አጠጣችሁኝን? አረቁ አልበስክሙኒ ራቁቴን ነበርኩ አለበሳችሁኝምን? አዎ እንዲህ የሚል ቃል አለ። ተራቁቼ አያችሁኝ አለበሳችሁኝ፣ ተርቤ አያችሁኝ አጠጣችሁኝ፣ ተጠምቼ አያችሁኝ አጠጣችሁኝ አረካችሁኝ፣ ታስሬ አያችሁኝ ዋሱናችሁ አስፈታችሁኝ። የእግዚአብሔር ልጆች ይህ ቃል ለእኔና ለእናንተ ነው። በንስሐ ውስጥ ንስሐ ስንሰጥ እኒህ ቃላት ነው የሚሰጡ። 10ቱ ትእዛዛትና 6ቱ ቃላተ ወንጌል ለአንድ ተነሳሂ ይሰጣሉ። እንደየምግባሩ እንደየስራው በንስሐ ሕይወት ውስጥ ሲያልፍ እኒህን ማየት አለበት። ነገ የምንጠየቃቸው ጥያቄዎች እነዚህን ነው። ጻድቃንም መልሰው መቼ አይተን አበላን፣ መቼ አግኝተን ጠየቅን አለበስን፣ ተራቁተህ አለበስን፣ መቼ ታርዘህ አለበስን፣ መቼ ተጠምተህ፣ መቼ ተርበህ ብለው ይጠይቁታል። የለም ከታናነሾቹ ለአንዱ ያደረጋችሁት፣ ያበላችሁት፣ ያጠጣችሁት ለኔ አደረጋችሁ አላቸው። ለማን አላቸው? ለማን አደረጋችሁት አለ? ከታናናሾቹ ለአንዱ። አያችሁት? መስጠት ዋጋ እንዳለው አስተማረ እግዚአብሔር። ምናደርገው ሁሉ በረከት እንዳለው አስተማረን፣ ነገረን። እግዚአብሔር እኔና እናንተም በሙሉ ጤንነት በድሃ ላይ ሹሞናል። በምን ላይ ሹሞናል? ንገሩኝ እስቲ። በድሃዎች ላይ ሹሞናል። የተራቆቱን የተራቡትን አብሉ፣ አጠጡ። ለሰከንድ የማይቆይ የረሃብ ጊዜን ታውቁታላችሁ። መዓልትና ሌሊት እየተበራረቀባቸው አንጀታቸው ተጠብሶ ተጣግቶ ያሉ ወገኖች ብዙ አሉ። እንራራ። የተከማቸ ብር ሕይወት እንደማይሆን መጽሐፉ ይነግረናል። ቤትም ቦታ አስቀምጡት የማይጠቅም መሆኑን ይነግረናል። ይህ ሁሉ አይሆንም። ምንም ይዞ እንደመጣ ምንም አይወስድም አይደል የተባለው? ምንም አይወስድም። ኢዮብም ጠቅሶታል። ባዶ እጄን መጣሁ ባዶ እጄን ትመልሰኛለህ። ኢዮብ የተናገረው ቃል ይሄን ነው። ወደ ምድር አመጣኸኝ መልሰህ ትወስደኛለህ ባዶ እጄን። ሀብቱም ንብረቱም ባዶ ይሆናል። ይዘነው ምንሄደው ምንም ነገር የለም። ይሄን ቃል ነቢያት በእያንዳንዳቸው ብጠቅስላችሁ እነ ዕንባቆም ተናግረውታል። የመከራን ቀን ዝም ብዬ እጠብቃለሁ አለ ዕንባቆም። ምዕራፍ 3 ቁጥር 17 ላይ ስታነቡት የመከራን ቀን ምን ብዬ እጠብቃለሁ? ዝም ብዬ እጠብቃለሁ አለ። አዎ ተዘጋጅቶ መጠበቅ ያስፈልጋል። እግዚአብሔር መቼ እንደሚመጣ፣ የት እንደሚመጣ፣ ምን ሰዓት እንደሚመጣ አይታወቅም። ለዚህ ነው ዛሬ ዕለተ ምጽአት ብለን ከታላቁ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አበይት በዓላት አንዱ ታላቁ ይሄ ነው። ታላቁ ይሄ ነው። ትልቁ በዓል ጌታ ከቤተ መቅደስ ይወጣ። ቅድም በወንጌሉ እንደተነበበላችሁ መዝሙሩም ቅዱስ ያሬድም አገናኝቶ ወንጌሉን ነበረ በመዝሙሩ አስቀምጦት የነበረው። ወፂኦ እግዚእ ኢየሱስ ክርስቶስ ኢየሱስ እምቤተ መቅደስ ሆረ ወቀርቡ አብዮ አርዳይሁ ዋራይዎ ንድቀ ሕንጻሁ ለቤተ መቅደስ። ጌታ ኢየሱስ ክርስቶስ ቤተ መቅደስ ወጦ ሲሄድ ሐዋርያቱ አርዲቱ ቀረቡና ጌታ ሆይ አሉተኝ ይሄን ሕንጻ እስቲየው ተመልከተው እንዲህ አምሯል እኮ ብለው ለማሳየት ሞከሩ ሐዋርያት። አርዲቱ የሚከተሉት ሁሉ ይሄን ሕንጻ አየኸው አሉት። አይ እናንተ አላቸው ወይ ተነሰት እብን ዲበ እብን፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ይሄ ድንጋይ ይፈርሳል፣ ይህ ሁሉ ባዶ ይሆናል አላቸው። ደነገጡ እነሱ። እንዲህ ሲላቸው ያን ውበት እንዴት ያምራል! እንዴት ውበቱ ደስ ይላል! እንዴት ያስደስታል!
እንዴት አድርጋችሁ ሰራችሁት ብሎ የሚመልስላቸው መሰላቸው እነሱ የጠየቁት። አይደለም ይሄ ፈራሽ ነው አላቸው። ይሄ ፈራሽ ነው ሲላቸው ደነገጡ። የሚነግራቸው ስለ ራሱ አካልና ስለ እነሱ አካል ነበር የሚነግራቸው። ስለማን አካል? ስለ ራሱ አካል። መልሶ ደግሞ ስለማን አካል? ስለ እነሱም አካል፣ የእነሱም አካል እንደሚፈርስ በህንፃው መስሎ የሚነግራቸው የነበረው። የሰው ልጅ ይኖራል፣ ይፈርሳል። ክርስቶስም ያን ኢየሩሳሌምን 33 ዓመት ከ3 ወር እየተዘዋወረ ሲያስተምር ነበረ። አንገላተው ገደሉት። መስቀል ላይ ሲውላዩት፣ ወደ መቃብር ሲወርድ አዩት። የባለፈው ቤተ መቅደስ ቅድስት ላይ ስለ ቤተ መቅደስ ስራ አባታችን በሰፊው አስተምረዋችኋል። 40 ዘመን የፈጀውን ቤተ መቅደስ እንዴት እንዳደረገው አፍርሱትን በ3 ቀን እሰራዋለሁ እያላቸው ነበር። ሙቶ በ3 ቀን መነሳቱን እየገለጸላቸው ዛሬ ደግሞ አላቸው ይሄ ሳይፈርስ አይቀርም የሰራችሁት ባዶ ነው አላቸው። የቆምና ይምሰላችሁ እያለ ነው። የቆመ የሚመስለው ምን ይበል ነው ያለ ነብዩ። ይጠንቀቅ እንዳይወድቅ፣ ይጠንቀቅ እንዳይወድቅ። እግዚአብሔር ልጆች የቆምነ የሚመስልን በህይወት ዘላለም የቆምን እንዳይመስልን አምላከ ቅዱሳን ሁላችን ይርዳል፣ በንስሐ ውስጥ እንድንመላለስ። ታዲያ ይህንን ቃል ሐዋርያት በእያንዳንዱ አስተላልፈውታል፣ ነቢያትም አስተላልፈውታል። መጨረሻ ግን ሲነግራቸው ኡቁ ኢያሐስቱክሙ፣ እነሱ የነገራቸው ኡቁ ምን በሉ እንዳያስቷችሁ፣ ምን በሉ ተጠንቀቁ። ይኸው ሃይማኖት ዛሬ ወንጌል በዓለም ይሰበካን አላቸው። ሰባኪዎች ግን እውነተኛ ሰባኪዎች ጥቂቶች ናቸው። ዛሬ የሚዳክሩበት በየአዳራሹን ያው ታውቁታላችሁ። ይሄን ነው የሚናገረው። ሰሚ የለም፣ ሰሚ የለም። ምን ሰማበትን እግዚአብሔር ወስዶታል። የለማ የውሸት ስለሆነ እግዚአብሔር የሚናገረው እውነት ነው። እኛ የምንሰማበት ዓለም የሚሰማበት ጆሮው ስለተወሰደ አይሰማም፣ አይሰማንም፣ አይገባም። ውስጥ ገብቶ ፍሬ ያፈራም። በዓለም ይሰበካን ተብሎ ተነግሯል። በአንድ ቀን መሰበር ይቻል ነበር አይደለም? ጆሮ ሰብቷል እኮ። እና ይሄን ካለ በኋላ ጌታ ይሄንን አጥብቆ እንዳያስቷችሁ ተጠንቀቁ አለ። በስመ ዚአየ የመጹ ብዙኃን የመጹ በስሜ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ይመጣሉ። በስሜ ብዙዎች ይመጣሉ፣ ያስቷችኋል፣ ተጠንቀቁ። ዛሬ እኛም የነበርነው ከታች አንስተን በሃይማኖት ተኮትኩተን የነበርነው ሰዎች ሁሉ እኮ ዛሬም ጥያቄ እንጠይቃለን። እንትን እያለብን ያዞሩና አላችን እያዞሩ ምን ይዘው ምን ጨብጠው ጠፍቶን የእግዚአብሔር ልጆች በየጊዜው ጥያቄ እንጠይቃለን አይደል? የለም እኮ የሚቆም ያለ እየመሰለው እንዳይወድቅ ይጠንቀቅ ያለው ሐዋርያው ይሄ ነው። በያዝነው ልክ ቁመን ለመገኘት ያብቃል። ታዲያ የመጨረሻዋን ስናገር እይኩን ጉያክሙ በክረምት፣ ሽሽታችሁ በክረምት እንዳይሆን አለ። የመጨረሻዋን ሲናገር ላዩ ታቹም ውሃ በሆነበት ጊዜ እንዳትሸሹ መጠለያ አታገኙም አለ። የመከራውን ዘመን ሲያመጣ ነው። ያን ጊዜ ለጸነሱና ለሚያጠቡ ወዮላቸው። ቅድም ሲነበብ ሰምታችሁታል። እኔ አለፍ እንደው ከሰዓት አንጻር ልናገር ብዬ ነው። ለሚያጠቡና ለጸነሱና ለሚያጠቡ ወዮላቸው ምን ማለት ነው? ኃጢአትን ጸንሰው ወልደው ለሚያጠቡ ማለት እኮ ነው። በኃጢአት ኑረው እንደገና አሁንም በኃጢአት ላሉ፣ በኃጢአት አድገው እስከ እርግና ድረስ ላሉ፣ ኃጢአት ሕይወት መስሏቸው የሚያኖሩ መስሏቸው የሚኖሩ፣ በኃጢአት ላይ ኃጢአት እየጨመሩ እስከ ዕድሜ ኢፍታሽ ድረስ ለሚኖሩ ለነዚህ ወዮላቸው። ሽሽታቸው ክረምት እንዳይሆን እዘኑላቸው ይለናል አምላከ ቅዱሳን። ከእንዲህ ያለው መከራ ሁላችን ሰውሮ ለንስሐ ያብቃን። ኃጢአትን ጸንሰን አርግዘን እንዳንሞት እንዳንሄድ
ሳንገላገለው በንስሐ ሳንገላገለው በእግዚአብሔር ፊት ሳንገላገለው በእግዚአብሔር ፊት ቀርበን ለቅዱስ ሥጋው ለክቡር ደሙ ሳንበቃ እንዳንሄድ እንደተሸከምነው ኃጢአት እሳት ነው። ኃጢአት አንቅዝ ነው። ኃጢአት ከእግዚአብሔር ጋር የሚለይ ነው። ኃጢአት ከእግዚአብሔር ዙፋን የማያስቀርብ ነው። ኃጢአት እግዚአብሔርን የማያሳይ ነው። በደል ስለሆነ ሸክም ስለሆነ የሚያልፍ ነው። የሚያልፈውን መንግስት እንዳናጣ አምላከ ቅዱሳን ይርዳን። እኔ ረጅም ነው ጥቅሱ ሁሉ ብዙ ነው ያወጣሁት የዛሬውን ዘመን እና አምላከ ቅዱሳን ለሁላችንም የምንድንበትን ሕይወት ያድለን። ከእግዚአብሔር ጋር የምንኖርበትን ሕይወት ይምራን። እግዚአብሔር በንስሐ ውስጥ ተመላልሰን በንስሐ እንድናልፍ እግዚአብሔር በሚመጣ ጊዜ ይሄ ነው ምግባሬ ብለን የምናሳየው ፍሬ እንዲኖረን አምላከ ቅዱሳን ይርዳን። የመከረ የገሰጸ ያስተማረ እግዚአብሔር አምላካችን ስሙ የተከበረ ይሁን። እግዚአብሔር በግልጥ ይመጣል። ሲመጣ ይሄው ምግባሬ ይሄው ስራዬ ብለን እንድናሳይ አምላከ ቅዱሳን ይርዳን። ስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። አሁን ወደ እህታችን ወደ ዘማሪ ጸዳለ እንሄዳለን። መዝሙር ትዘምራለች።